ሰላም ቤተሰብ፣ ዛሬ የማቀርብላችሁ ስለ ክርስቲያኖ ሮናልዶ ታሪክ ነው። ክርስቲያኖ ሮናልዶ በ1985 በፖርቹጋል በሚገኘው ደሴት ሜዴይራ ተወለደ። አባቱ የአትክልት ስፍራ ተንከባካቢ፣ እናቱ ደግሞ ምግብ አብሳይ ነበረች። የክርስቲያኖ አባት የመጠጥ ሱስ ውስጥ የተዘፈቀ ሰው ነበር። እንዲሁም ለቤተሰቡ ጊዜ የማይሰጥ ቸልተኛ አባት ነበር። በመጠጥ ብዛት ምክንያት በ2025 በጉበት ካንሰር ምክንያት ሕይወቱ አልፏል። ይህ የክርስቲያኖ ሮናልዶ ታሪክ ነው። ቤተሰቦቹ በጣም ደሃ ነበሩ። በትንሽም ቢሆን ይኖሩ ነበር። ትንሽ ሆኖ ኳስ በሚገኝበት ቦታ ሁሉ ኳስ ይጫወት ነበር። ውድ ጫማ አልነበረውም፣ ግን ይህ የእሱ ህልም አላስቆመውም። በ12 ዓመቱ ሲሞላው ቤተሰቡን ተሰናብቶ ወደ ሊዝበን ሄደ። አካዳሚ ተቀላቀለ። ብዙ ፈተና አየ። ከዛ ውስጥም ብቻውን ነበር። እናቱን ናፍቃት ነበር። ብዙ ሌሊት ያለቅስ ነበር፣ ግን ይህ ህልሙን አልተወውም። በስፖርቲንግ ላይ በነበረው ጊዜ በልቡ ላይ ህመም ተገኘ። ሐኪሞች እግር ኳስ መጫወት ሊያቆም ይችላል አሉ። ይህ ለሱ ትልቅ ፍርሃት ነበር፣ ግን ይህም የእሱን ህልም አላስቆመውም። የተሳካ ቀዶ ጥገና ተደረገለት እና ደግሞ መጫወት ጀመረ። እንዲሁም በማገገም ለስፖርቲንግ ሊዝበን ዋነኛ ቲም መጫወት ጀመረ። ትልልቅ ክለቦች ችሎታውን አዩ። በ2003 ገና በ18 ዓመቱ ማንቸስተር ዩናይትድን ተቀላቀለ። ከዛም በመቀጠል እስከ 2009 በቀያዮቹ ሰይጣኖች ቆየ። ታላቁ ሪያል ማድሪድን በ2009 ተቀላቀለ። ከዛ ጁቬንቱስ፣ ከዛ አልናስር። የምንጊዜውም ኮከብ ግብ አስቆጣሪ፣ የ5 ጊዜ ባላንዶር አሸናፊ፣ የብዙ ዋንጫዎች ስኬት እንዲሁም የፖርቹጋል ብሔራዊ ቡድን ካፒቴን፣ ይህ ክርስቲያኖ ሮናልዶ ነው። እባካችሁ ቤተሰቦች እንደዚህ አይነት ታሪክ በአጭሩ ማግኘት ከፈለጋችሁ ቻናሌን ላይክ እንዲሁም ሰብስክራይብ በማድረግ ይቀላቀሉ።